ማን ነው አልቃሻ? እሺ በተለይ ሰው ገለጂ ማን ነው በስራ ጎበዝ? ማክሮፍላ ፈልጌ እግዚአብሔርን እሷን እንደደበረ አሳቅ ነው እተዋለሁ ማለት ነው። ማርያምን እተዋለሁ። ሰላም ሰላም የኛ ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እናንተ በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ ከሌላኛዋ ሁለቱ ከዳሞች መጥተዋል እና ሁለት ከዳሞች መጥተዋል ዛሬ አብረው። ሰላም ሰላም ውዴኛ ቤተሰቦች እንዴት ናችሁ? እንደምን ከረማችሁ? ሁሉ ሰላም? እኛ ጋር ሁሉ መልካም ነው አለንላችሁ። እና ይኸውላችሁ ዛሬ ከውዷ ማዳሚ ጋር መጥተናል። ድሮን የማይመለስ ልጅ አይወለድ ይባላል። እና እንዴት ናችሁልኝ? አላችሁልኝ የኛ ጣፋጭ ቤተሰቦች አለንላችሁ እኛ እግዚአብሔር ይመስገን። እንግዲህ እዚህ ጋር የተጭበረበረ ቆሎ አለ። ደህንነታችን ለመጠበቅ አደባባይ ላይ አናወጣው። እሱ እንኳን አደባባይ ላይ አይወጣም። እና ዛሬ እንግዲህ ከሰላም ጋር ጥያቄ ልንጠያየቅ መተናል። እንፈታተሻለን። እስኪ ቤት ውስጥ ያለው እንዴት ነው አብረን እየኖርን ያለ ነው የሚለውን ጥያቄው ግን እሱን የሚገልጽ መስለኛል ይላል እና ይሄንን ቤት ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ተሳተፉ። እንዴት መሰላችሁ? አይናችንን እንጨፍናለን። ጥያቄ ሁለታችንን የሚመለከተን ከሆነ እንዲህ፣ እኔ ብቻ የሚመለከተኝ ከሆነ እንዲህ፣ እሷን ብቻ የሚመለከተን ከሆነ እሷ ከሆነ ደግሞ እኔ በደረሰ ጣታን ቆቁማለሁ። እኔ ከሆነ ደግሞ እሷ እኔን ወደ እኔ ጣታን ትቆቁማለች ማለት ነው። ለምን አይኔን ጨፍነሽ ተሳሪኛ ነኝ? እሺ ማን ነው ቶሎ ቶሎ ሰዎቹ የሚጠሩት? ገለጂ ገልጠሻል? እሷ ነው ቶሎ ቶሎ የምትጠራው። ለምን ቶሎ ቶሎ የምትጠራው? ምክንያቱም ማለት ነው ያው ቋንቋውንም ስለምችል እኔ ማለት ነው ማርያምን እየመጣው ሰሞን ማለት ነው እኔ ጭራሽ አይጠሩኝም ማለት ነው። እኔ ጭራሽ አልጠራም። በቃ ሰላም 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 ነው። ሳይሳደም ጊዜ እንደዚህ ነው አይደለም። ሰላም እሷ ነው የምጠራት ማለት ነው። ከዛ በኋላ እኔ ደግሞ ሳቀቀን ብለህ ከተጠራት እሷ ትሄዳለች ማለት ነው። እኔ ደግሞ ቁጭ እላለሁ። አሁን ይመጡን እጠራታለሁ። እኔ እዛው ቁጭ ብያለሁ። እሷ ትሄዳለች ማለት ነው። እግዚአብሔር ነው የምሬ ነው። ከዛ አይቆይ በቃ እኔ ልሄድ ማለት ጀመርኩኝ ማለት ነው። ከዛ እንደዛ እያለ ደግሞ በቃ እኔንም ለመዱኝ። ግን አብዛኛው ጊዜ የምትጠራ እሷ ናት። እሺ በተለይ ሰውዬው ታውኛል ካቱላ መለካከት ከባድ ነው። እሱ ነው ያስቸገረኝ። ሌላው ማን ነው ወጥራት የሚያስቸግረኝ? አንደኛ ሰውዬው ሁለተኛ ትንሾች ልጆች መንታ ልጆች አሉ። በጣም አስቸጋሪ ናፋቸው ቁጭ ያደረጉ ነው። እሱ በጋራ ነው ብቻ አይደለም። እሱ ይጠሩናል ግን የበለጠ የምትጠራ አንቺ ነሽ። ማን ነው በስራ ጎበዝ? ግን ቤት ነው ወይኔ መጣሽ ለምን አላልኩም? እና ታደራዛ ለራሴ አልሽኩ ታትሽን ራሴ አጠቆምሽኩ። በቃ ለኝ ያልሽኩ ላይ ተሳሳትኩበት አለ። ምን የተሳሳትሽ? በቃ ልክ እኮ ነሽ አንቺ። የመሰለሽን እኮ ነው ውስጥሽ እንትን ያለውን እኮ ነው። በቃ ለዛ ሆነ ማለት ነው። ታውቂያለሽ አልኩት። እሺ ችግር የለውም። አንቺ ኮንፊ ግን እኔ ሁለታችን ጎበዝ እንደሆነ ነው የማውቀው። እሷ ደግሞ እኔ ማለት ራሷን መጣለች። አውራ ሰራ እሷም ጎበዝ ናት ግን ራሷን መረጠች። ራሴን አስቀደሙ። ራሷን አስቀደመች። ግን በቃ እኩልነት ነው የሚሰራው። እኮ እኩል ማለት ነው
ለምን ጥያቄ እኮ ማለት የምር የሆነው ነው መልሽ። ቀጥይ አንቺ። ማነው ቶሎ ቶሎ የሚያኮርፈው? እሺ እኔም ምን ይለኛል እሷም እራሷ አላጠቆች ማለት ማነው ግን የሚያኮርፈው ቶሎ? እኔ ነኝ የሚመስለኝ። ግን የማኮርፈው ግን የምር እንደኔ አታኮርፊ። እኔ ይጨንቀኛል። እንደኔ አታኮርፊ። ምን ነኝ አኩራፊ? እኔም በጣም አኩራፊ አይደለሁም፣ ግን ከሷ አንፃር ነኝ እንጂ ብዙ ጊዜ አንኮራረፍም። ምን እናሰለው አይደል? አብዛኛው ጊዜ አንኮራረፍም። በባሌም በቦሌም ብለን ያው እንነጋገራለን። ወይ ለአንድ ሰዓት ወይ ለሆነ ኮርኮሪያት ምናምን የምር ሳኮርፍ ማለት ነው። በቃ እሷን በጣም ነው የሚያስጠላት ምናምን። እኔ ባይዘኝ አልወድም ማለት የሚያኮርፍ ሰው አልወድም፣ ግን እኔም አኮርፋለሁ። ግን እንትን ይጨንቀኛል እውነት ለመናገር እና ያንን ስለማውቅ ማክሮፍ ሁላ ፈልጌ እግዚአብሔርን እሷን እንደደበራ ሳቅ ምናምን እተዋለሁ ማለት ነው። ማርያምን እተዋለሁ። ዛሬ ጉድ እየወጣ ነው። ዛሬ ጉድ ፈላ እና አላስፋሰል እተዋለሁ ማክሮፍ እየፈለግኩኝ። አሁን እኔ ነኝ። ማነው ስልክ ብዙ የሚያወራው? ግለጭ። ቅድም ማለት ነው እየቀረጽን እያለ በመሀል ስልኩ አቋረጠበት ማለት ነው። እና ድጋሜ ነው እየቀረጽን ያለ ነው። ጥያቄው ተመልሷል። ያው ሁለታችንም የለንበትም፣ ሁለታችንም ስልክ ብዙ አናወራም። እና ቀጥይ አንቺ። ማን ነው አልቃሻ? ግለጪ። ለምን ሳይክሉ አንቺ እኮ ነሽ በጣም የምታለቅሺው። እኔ በቁጥር ነው የማለቅሰው። አሁን እዚህ ውስጥ ዝም ብላችሁ እንደኔ የምታለቅሱ ሆድ የሚበሳችሁ ማለት ነው ካላችሁ በኮሜንት ብዙ ጊዜ ለምንድን ነው የምታለቅሺው? በዚህ ጠይቅሽ ስልሽ አሁን አንዳንዴ ግን አንዳንድ ጊዜ ደግሞ ዝም ብዬ የሚያስለቅሰኝ ጊዜ አለ። ዝም ብለሽ አንዳንዴ እግዚአብሔር ለመናገር ልጆቼ ይናፍቁኝ ነው። እንዲህ ብዬ ግን አልናገረውም። ልጆቼ ሲናፍቁኝ አለቅሳለሁ። ያው ለማታውቁት ደግሞ ልጆች አላት። አዎ ሁለት ወንድ ልጆች አሉ። እድሜያቸው ማነው ከሴትዮዋ ጋር መልስ የሚመላለሰው? ይሄንን አላውቅም። የምር ሁለታችንም አንመላለስም፣ ግን ማነው ከእኔና ከሰው ጋር መልስ የሚመላለሰው? ነግለት እሺ ግለጭ። አንመላለስም እኮ ተብሏል። አንመላለስም፣ ግን ከእኔና ከአንቺ የበለጠ ተባባለ ማለት ስለዚህ እኩል እና ማለት ነው። ከእነሱ ጋር ብዙ መልስ አንመላለስም። በዚህ አጋጣሚ ሌሎቻችን ከእነሱ ጋር መነጋገር አስፈላጊ የሆነ ቦታ እንመላለሳለን። ግን ደግሞ ዝም ብሎ በትርኪ ነገር ከነሱ ጋር ማለት አንመላለስም። መከራከርም ከነሱ ጋር ጥሩ አይደለም። ይጎዳሉ ሳታስቡት። ግን ይሄ ማለት ደግሞ ሁሌም ዝም ብሎ ሳይሆን ያው መመለስ ባለባችሁ ቦታ ላይ በአግባቡ መመለስ። ግን ይሄ ደረቅ የሆነ ክርክር ከነሱ ጋር አትከራከሩ። ይቅርባችሁ። ይቅር እንደኔ ይቅር። ህይወታችን ነው የሚያበላሸው እና በዚህ ምክንያት ብዙ ህይወታቸው የተበላሸ ልጆች ይኖራሉ። የመጣችሁበትን ዓላማ ያስቷቸዋል። እነሱ መልስ በሚመለሱላችሁ ሰዓት እኔ መመለስ አለብኝ ብላችሁ አትመላለሱ ከነሱ ጋር። ዝም ስትሉ ግን እውነት ለመናገር አሁን የኛ ሴትዮ ማለት ነው እኛ ዝም ስለምንላት ነው እንጂ በጣም ኃይለኛ ናት። ትናገራለች፣ ትጮኻለች። ግን ያው ዝም ስንላት ደግሞ ወዲያው ደግሞ ትመለሳለች። በቃ የጮኸችውን ጮኻ ሄዳ ስትመለስ እሷ ሌላ ሰው ነች። እና ከነሱ ጋር ማለት ሳትመላለሱ በእርግጠኝነት ማለት ነው እነሱ ባህሪ
ይናገራሉ፣ ሀይ ይሆናሉ። ከዛም በኋላ ተናግሮ ይሄዳሉ። ሲመለሱ እነሱ ራስተዋል፣ እኛ እዛ ቦታ ላይ ነን እያለ ማለት ነው። እነሱ ጉዴ ምን ማለት ስለማንችል ነው፣ መታገስ እንዳለብን ስለገባን ነው። እና ያው እነሱ ይናገራሉ፣ ይወጣላቸዋል። እኛ ደግሞ ተናግረን ስለማይወጣልን ያለን አማራጭ ዛሬ ነው ማለት ነው። አሁን ነው የሰማሽው? አሁን እኔ ነኝ ማን ነው ጨቅጫቃ? እዚህ ላይ ግን መናገር ፈልጋለሁ። እውነት ለመናገር ማለት ነው ምን አይነት አትጨቃጨቁም። ብዙ እንዲህ ወደም ወጥታ ትናገራለች እንጂ እግዚአብሔር በሚያውቀው እውነቴን ነው የምላችሁ። ይሄ እንትን ምናምን ለማሸፋፋ ምናምን ብዬ አይደለም። እኔ ነው የሚጨቃጨቀው ማለት ለኔ የሚጨቃጨቀው። ከባህሪዋ ደግሞ ማለት ነው ተደጋግሞ ሲነገራት አትወድም። አንድ ነገር ወይ አንዴ የመጀመሪያ ጃምፕ አንድ ነገር ጥፋቷን ያንን ነገር አልፌ እኔ ግን አላልፍም ማለት ለምን እንደሆነ አላውቅም። ከባህሪ አያስችለኝም። ደግማም ካረገችው እሷ ግን አትወድም። ብዙ ጊዜ ይሄ ነገር አያግባባንም። ብዙ ጊዜ ግን እኔ እና እሷን የሚያነጋግረን ነገር ይሄ ነው። በቃ እንኮራረፋለን ምናምን። እኔ አጥፍቻለሁ አንዴ ተናገሪ ነው የምለው ሲልሽ፣ አሁን እንዴት መሰላችሁ? አጥፍቻለሁ አጥፍቼ ያ ጥፋቴን አስተካክለሽ ለፊ አንድ ሁለት አስተካክለሽ ለፊ ነው ማለት ነው። ከዛም በኋላ ከደጋገምኩኝ ተናገሪኝ ነው ማለት ነው። እሷ ልክ እንዳየችው በሲንግሉ ትናገረኛለች። እኔ ማለት እሷ ደግሞ አትችልም ያንን ነገር ማለት እውነት ለመናገር ማለት አልችልም። ከዛን ደግሞ እኔ እናደዳለሁ። ትንሽ አግባባንም ግን ወዲያው እንመለሳለን። እግዚአብሔር ይመስገን። አሁን ግን ተሻሽላለች። የሆነ ጊዜ እንዲህ ማለት ነው በሰላማዊ መንገድ ተነጋግረን ምናምን እንዲህ እኮ ባትኝ እንዲህ ብትይኝ ብዬ እኔም ተናግሬ እሷም ደግሞ አስተካክላለች። እንደመጀመሪያ አይደለችም። የምር እንደመጀመሪያ አይደለችም አስተካክላለች። እና ካንዴ ነገር ሲቆ ባህሪሽ ነገሮች ሲተካከሉ አይደለም የሚነገርሽ እንደው ሁለቴ ነው ሁለቴ ነው ነገር አንድ ቀንማ ሆት ሆነሽ ነው የተናገርኩት። በቃ ግን እንዴት ብዬ ነው በቃ ብዬ ነው የሄድኩት። እግዚአብሔር ካለቀው ማለት በቃ እንዲህ እያለ የሄድኩት ማለት ነው። አንዳንዴ ማለፋት ኪም እንዴው ነው ብለሽ ማለት እግዚአብሔር እንደዛ ብዬ እግዚአብሔር አየው ዛሬ ጉድ እየመጣ ነው ይችላል። እና ግን ከራሴ ጋር ትግል ጀመርኩ ታውቃላችሁ። እውነት ለመናገር ማለት በቃ የሚያጣላ ነገር ይሄ ነው እያልኩ በእውነት ማነው ብዙ ጊዜ ስልክ የሚጎረግረው? እኔ በጣም ያለው ነገር ምንም ትንሽ ምናምን የሚባል ነገር እያየሽ ነው መሰለኝ። ልግለጥ መድኃኒት ለብቻ ይስቀሻል ነገር አድርገሻል። ልክ በቃ እኔ ወደ እኔ ጠቆሚያለሁ። ሁለታችንም ልክ ነው። እኔም ልታጨምር ወላ አናምነውም ስልካችንን ያው አይቼሽ እኛ ተሰቂ ጌታ ቅድም ማለት ነው በመሀል የሳቅንበት ቦታ እኔ በቃ እኔ ስጠይቅ ማለት ነው እኔ ገለጪ ሲል ነው የምትገልጠው እና አሁን ላይ አያታለሁ ብዬ ነበረ ግን በቃ ልታመልላት ብዬ ተወኩኝ። እኔ ግን አንዴ አየሽ አላየሁም አንድም ጊዜ። እግዚአብሔር ስንት ጥያቄ ነው? 10 ጥያቄ ነው አይደለ? 9 4 ነው ጥያቄ። ኦኬ 10ኛ የለም እና ጥያቄዎችን ይሄንን ይመስላል። እናንተም አብራችሁ ያላችሁ ልጆች እርስ በርስ ምን ያህል እኛ በትንሹ ነው አሁን ጠያየቅነው፣ ሌላ ጊዜ ደግሞ በሰፊው እንጠያየቃለን።
እና በቃ ይሄንን ይመስል ነበረ። ይሄንን ቤት ሰብስክራይብ ማድረግ እንዳትረሱ እና አበረታቱ። እኛ ቅመሞች ነን ታውቃላችሁ። ጀምራስ ልብሳችን አርማችን ነው። ደግሞ በቀደም ከመጋረጃ ነው ያልከኝ ወይም ያልሽ ልጅ እንትን ላይ ምንድነው ላይ ላይ ከመጋረጃ ተቀጣጥሎ ይሄ እኮ የማዳሜን ክብር ነው ያወርዳችሁ። ብራንድ ልብሳችን ማከበር ብዙ ብር ታወጣበታል። እንኳን ከመጋረጃ ማለት ነው ከምንም ይሰራ ዋናው ፍሉዝ ነው። ዋናው መንፈልገው ታውቃላችሁ። እና ውድ ቤተሰቦቻችን ጥያቄያችን ተበተኑ። ጥያቄው ይሄንን ይመስል ነበረ። እናንተም ከተመቻችሁ ተጠያየቁ፣ አጠገባችሁ ያላችሁ ሰው ጠይቁ እና ደግሞ ተስማምታችሁ ስሩ ማለት እንፈልጋለን። ትግባባላችሁ እኮ በእውነት ስትጠያየቁ፣ አንዳንድ ጊዜ አብራችሁ ስትኖሩ አንዳንድ ነገሮችን በቃ ስለራሳችሁ በቃ ብቻ ያላችሁበትን እና መልካም ጊዜ ይሁንላችሁ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ና